ዛሬ በማን ምን ሰራ የሳሎን ወጋችን አንድ ትልቅ እንግዳ ተከስተዋል። ስሜ መተወቂያ ግርማ ደበሌ ይባላለሁኝ። 7 ቀን ቀንና ሌሊት በበረሃ ያለ ምግብ ውሃ ለሰው ልጅ የማይታሰብ ነው። በተለይ ምግብ ችግር የለውም፣ ውሃ በጣም ከባድ ነው። ወደ ውትድርና ህይወት እንዴት ገቡ? መድፍ ማለት ምን እንደሆነ አላውቅም፣ ግን ሲገባበት የአሜሪካ መድፍ ነው። 105 ሚሊ ሜትር ይባላል። እዛ ተፈጽሜ ነው። በዛ በበረሃ በዛ በጦርነት በዛ ሁሉ ውርጅብኝ መሃል ድንገት የቤተሰብ ትዝታው ስመጣቦት ያኔ ስልክ የለም፣ ደብዳቤ ነው የምንጻጻፈው። ልጄ ሞትና መኖር በምን አውቃለሁ አለኝ አባት። ተቆራጭ ተቋረጥባቸው። በሻዕቢያ እጅ ተማርከው ሲወሰዱ ለዚህ ያበቃኝ የ7 ቀን ሌት ተቀን ውሃ ማጣቱ፣ ምግብ ማጣቱ። ሻዕቢያ ግን ዓለም አቀፍ ሕግን አያውቅም። እኔ ተመልሼ ወደ እናትና አባቴ ስቀላቀል ድጋሜ ለቅሶ ነው የሆነው። የሞተ ሰው እንዴት ይመጣል? ውድ የቻናላችን ተከታታዮች ዛሬ በማን ምን ሰራ የሳሎን ወጋችን አንድ ትልቅ እንግዳ ተከስተዋል። እንግዳችን ራስዎን ያስተዋውቁ። ስሜ መተወቂያ ግርማ ደበሌ ይባላለሁኝ። ተወልጄ ያደግኩት በሸዋ ክፍለ ሀገር መናገሻ አውራጃ አቃቂ ወረዳ በድሮ አጠራር ነው ወጂ ተብሎ በመጠራ አካባቢ ነው ተወልጄ ያደግኩና በአሁኑ ደግሞ ጎሮ አካባቢ አዲስ አበባ ክልል ማለት ነው። 7 ቀን ቀንና ሌሊት በበረሃ ያለ ምግብ ውሃ ለሰው ልጅ የማይታሰብ ነው። ያኔ ሰውነቶ ሲዝል መንፈሶ ምን እያለ ያበረታታዎት ነበር? ይሄ ይከሰታል። ወታደር ወጥቶ አደር። ወታደር ማለት ስሙ ራሱ ከምንም ከወገንም ከምንም ተለይቶ ለወገን ለሀገር ብሎ የምኖር ወታደር ነው። ዓላማውን ያውቃል። ይከሰታል። ያለ ምግብ ያለ ውሃ፣ በተለይ ምግብ ችግር የለውም፣ ውሃ በጣም ከባድ ነው። 7 ቀን ሌሊትና ቀን ውሃ ማጣት ማለት ህይወትን ማጣት ማለት ነው። ህይወት ማጣት ደግሞ ከንቱ ነው። ገባህበትን ዓላማ ከግቡ ሳታደርስ በውሃ ችግር ዓላማን መሳት ወይም ደግሞ መድከም ማለት ነው። ያን ተቋቁመ ደግሞ ማለፍ ለዛሬ አብቅቶኛል። ተመስገን። እንግዲህ ፈጣሪ ይመስገን። ከዛ ሁሉ አልፎ ዛሬ በቅቶ ዛሬ ታሪኮን ለትውልድ ለማስተማር ስላበቃዎት እኔም ደግሞ ፈጣሪን አመሰግናለሁ። እስቲ መቶ አለቃ ወደ ውትድርና ህይወት እንዴት ገቡ? እንግዲህ የውትድርና ህይወት የገባሁት ትልቁ ዓላማ ነበረኝ። ዓላማዬ ምንድነው? እናትና አባቴ ሳይማሩ እኔን ለማስተማር ሙከራ አድርገው አስተምረውኛል። የት ነው የተማርኩኝ? ደጃዝማች ወንድይራድ የሚባል ትምህርት ቤት ጠዋትና ማታ ሙሉ ቀን ነው የምንማረው። እናትና አባቴ ሳይማሩ እኔን ለማስተማር ሙከራ አድርገው፣ ዓላማዬ ደግሞ በዛን ሰዓት ምንም ሳላውቅ አይሮፕላን በእኛ መስመር እያረፈ ቦሌ ስለሚያርፍ ልክ አየር ላይ መብረርን ነው ዓላማዬ ነበረ። በኋላ ግን እያወቅሁ ስመጣ ወንድሞቼ ደግሞ ወታደር ቤት ሲገቡ ያን ቀይሬ ወደ ወታደር ቤት ለመግባት ዓላማ ነበር። በዛ መልኩ ነው ወደ ውትድርና ዓለም የገባው። ውትድርና እንግዲህ ይሄን ያህል አገልግሏል። እስቲ መቶ አለቃ እንግዲህ መኮንን ነበሩ። ኦፊሰርነት ደግሞ የራሱን የቻለ ሂደት አለው። መቶ አለቃ ሆኖ ከተለያዩ ክፍሎች ጋር ሰርተዋል። አልፎም እስከ መምሪያ ድረስ የሰሩ እንደሆነ ሰምቻለሁ። ያችን ህይወት እድል እንዴት አገኙ? መኮንነት ኮርስስ የተወሰዱ? ወታደር የገባሁት 1967 ዓመተ ምህረት ነው እና ከዛ በፊትም ብዙ ሙከራ አድርጌያለሁ። በአባቴ ትግል ውትድርና እንዲወጣ ፖሊስ ሰራዊትን ተቀጥሬያለሁ። ጦር ሰራዊትን ተቀጥሬያለሁ። ስግና ነው የሚባል ነገር ግን ዓላማዬ በቃ ወንድሞቼ እዛ ስለገቡ ታላቅ ወንድሞቼ የአጎቴ ልጆችን አክስቴ ልጆችን ውትድርና ስለነበሩ እኔም የእነሱን ፈለግ መከተል ፈለኩና ገባሁ።
ተደብቄ የገባው 67 ዓመተ ምህረት። ምክንያቱም እድል ያጋጠመኝ እድገት በህብረትም 10ኛ ክፍል ነበርኩ። 11ኛ ክፍል የገቡት ናቸው እድገት በህብረት የዘመቱት። ያንን እድል አላገኘውም። እኔ ለብቻዬ ለምን እቀራለሁ ብዬ 1967 ተደብቄ ቤተሰቦቼ ሳያውቁ ወታደር ቤት ገባሁ። የገባሁትም ጦር ሰራዊት ነው። ደብረ ብርሃን ነው የሰለጠንኩት። ከዛ ተመርቄ አዲስ አበባ 5ኛ መድፈኛ የሚባል የ4ኛ ክፍለ ጦር አካል ከ350 ወታደሮች 30 ሰዎች ተመልምለን ወደ 5ኛ መድፈኛ ተመድቤ እንደገና ሌላ 6 ወር ፎርስ ተቀብዬ 5ኛ መድፈኛ መድፍ ማለት ምን እንደሆነ አላውቅም፣ ግን ሲገባበት የአሜሪካ መድፍ ነው። 105 ሚሊ ሜትር ይባላል። እዛ ተልጥኜ ነው እና ከባድ መሳሪያ ምድብ ነውና ከዛ በኋላ ነው ወደ ስራ ሄድኩና መኮንን የሆንኩት ከ10 ዓመት በኋላ በውትድርና ካገለገልኩ ከ10 ዓመት በኋላ ነው። 1977 ኮርስ ወርሶ 48ኛ ኮርስ ባል ገብቼ ለአመት ነበር ኮርስ የገባ ነው። ግን አጋጣሚ የባሬንቱ ውጊያ የነበረና 77 ሐምሌ 19 ዓመተ ምህረት ከወርሶ ተመርጬ አስመራ በምክትል መቶ አለቅነት ገብቼ ነው መጨረሻ ላይ ምርኮ ዓለም የገባው እና ያ ምንድነው ናዶ እኔ የተመደብኩት ልዩ ልዩ ክፍል ላይ ነው፣ አስመራ ዙሪያ ማለት ነው። ነገር ግን አንድ ጓደኛ የነበረኝ ባሌ ልጅ ነው፣ መለስ ነሳ ይባላል ስሙን አስታውሳለሁ። ወንድሜ ጓደኛዬ ነው። እሱ ናዶ እዝ ላይ ነው ያለው። አጋጣሚ ሁለቱም ቦታ እድል ስለገጠመኝ እኔ ጓደኛዬ ፍለጋ ነው ካገኘው ድል አደርጋለሁ የሚል ነው አላማዬ እና እሱን ፍለጋ እዛ ሲሄድ አጋጣሚ ናዶ እዝ ነው ደረሰኝ። ናዶ እዝ ደግሞ 19ኛ ክፍለ ጦር መለስ ሊነሳ ሲጠይቅ እሱማ ኮሚሳሪያት ሆኖ ወደ ወለጋ ሄደዋል አሉ። በዛን ሰዓት ነው ሞራሌ የወደቀው። ፍለጋ የሄድኩት ጓደኛዬን ነው። በአጋጣሚ እንግዲህ 19ኛ ክፍለ ጦር ደረሰኝ። ከ19ኛ ክፍለ ጦር ደግሞ 40ኛ ብርጌድ የሚባል አለ። 40ኛ ብርጌድ በምክትል መቶ አለቅነት 2 ዓመት ካገለገልኩ በኋላ ሙሉ መቶ አለቃ ሆኜ የቀዳሚ መምሪያ አስተዳደርና ብርጌዱ ከባድ መሳሪያ አስተባባሪ ሆኜ ነው ሲሰራ የነበረና ከ80 ዓመተ ምህረት ናዶ ሙሉ በሙሉ ክፍሉ ሲደመሰስ ነው። በዛ አጋጣሚ እኔም ወደ ምርኮ ዓለም የገባው። በጣም ይገርማል። ትልቅ መስዋዕትነት ነው ለጓደኛ ብሎ እንግዲህ ይሄን ራስን መስዋዕት ማድረግ ማለት በጣም ትልቅ ነገር ነው። እውነት መቶ አለቃ ደስ የሚል ነገር ነው። እስቲ መቶ አለቃ በዛ በበረሃ በዛ በጦርነት በዛ ሁሉ ውርጅብኝ መሃል ድንገት የቤተሰብ ትዝታው ስመጣቦት ያ ትዝታ ሞራሉን አቅም ያሳጣውት ነበር ወይስ ምን አይነት ብርታትን ይሰጠውት ነበር? ጥሩ ነው። በእርግጥ እኔ እናትና አባቴን ወገኖችን በጣም እወዳቸዋለሁ። ቀደም ሲል ተራ ወታደር ሆኜ አስመራም ቢኖር በየዓመቱ የመመላለስ እድል ነበረኝ። ሂሳብ ክፍል ሰራተኛ ስለነበርኩ ምድር ጦር እየመጣሁ ሂሳብ አወራርድ ነበር እና በየዓመቱ 1 4 5 ጊዜ መጥቻለሁ። ቤተሰቦችን አያለሁኝ። በዛን ሰዓት ለእናቴና አባቴ ተቆራጭ አደረግ ነበር። ከማገኛ 90 ብር 80 ብር ለነሱ። መኮንን ከወኩ በኋላ ግን አቋራጭ የራስን የምታከብርበት ሁኔታ አለ። መኮንን ስትሆን በዛ ሳቋርጥ ልጄ ያኔ ስልክ የለም ደብዳቤ ነው የምንጻጻፈው። ልጄ ሞትና መኖር በምን አውቃለሁ አለኝ አባት። ተቆራጭ ተቋረጥባት ቀጥልልኝ አለኝ። 50 ብር ተቆራጭ አድርጌ እኔ የማገኘው 202 ብር ነው። 50 ብር ለነሱ ተቆራጭ። መሞትና መኖሬን ያወቁት በዛ ነው።
ይሄ አባት እንዲህ ማለቱ ትልቅ ነገር ነው። እኔ አሁን ትምህርት ሆኖኛል። በመሆኑ ነው እንደዛ ባይላይ ኖሮ መሞትንም መኖርን ማወቁም ነበር። እውነት ይገርማል በጣም በዚህ ሰዓት ይህን ማሰባቸው ማለት በጣም አዋቂ ሰው ናቸው። ደግሞም ትክክለኛ የሆነውም ነገር እንግዲህ እውነትም መንገዱ የእሳቸው ግምት ትንቢቱ ሰራ ማለት ነው። እስቲ መቶ አለቃ አሁን ወደኋላ ልመልሶትና የትምህርት ቤት ህይወቶት እንዴት ነበር? ከተማሪዎች ጋር፣ ከመምህራን፣ ከአካባቢ ማህበረሰብ ጋር ምን አይነት ልጅ ነበር? የመቶ አለቃ ልጅነት ምንድን ነው? የልጅነት እድሜ በእውነት ደስተኛ ነኝ። የገበሬ ልጅ እንደመሆነ መጠን ልጅነት ከአባትና ከእናትም ከአካባቢ ሰውም ብዙ ነገር ትማራለህ። በዛን ሰዓት መላክን በጣም እወዳለሁ። ማንም ሰው ቢልከኝ እላካለሁ። ትልቅ ሰው ሲመጣ እነሳለሁ። ቢያውቀኝም ባያውቀኝም ሰላም እላለሁ። አመስግኖ ነው የምሄድ። የማን ልጅ ነህ? የከሌ ልጅ። እግዚአብሔር ያሳድግህ። ሰላም በላቸው። እናትና አባቴን አወቁት አይተዋወቁም፣ ግን እናትና አባቴን ሰላም በላቸው እግዚአብሔር ያሳድግህ ብለው መርቀው ነው የሚሄዱ። ኔትወርክ ተፈጠረ ማለት ነው። አዎ። እና ከእናትና ከአባቴ የወሰድኩት ባህሪ ነው ይሄ። የድሮ ሰዎች ማንም ሰው ይሁን ማንም ልጅ ሲያጠፋ ቢያውቅም ባያውቅም ልክ አይደለም ተብሎ ልጅ ይገሰጣል። ትምህርት ተሰጥቶ ነው እንደዚህ አትሁን። ትልቅ ሰው ሲመጣ ተነስ፣ ሰላም በል። እንግዳ ቢመጣ እግር አጥበን ነው የምናሰጣ። ማናውቀውን ሰው ቤት እግዚአብሔር ነው እደሩ ተብሎ ከዛ ነው ህይወቴን እንግዲህ ዛሬ ያበቃኝ አምላክ እነዛ ሰዎች ምርቃትን ጭምር ነው። ይገርማል። ምርቃት ሲባል የሆነ ነገር አስታውሱ መቶ አለቃ እና ምርቃት ይሰራል። እውነትም ድሮ ምንድነው እኔም እንኳን ባደግኩበት አካባቢ ልጅ እግር አጥቦ እንደዚህ ታዞ ሰላም ብሎ ማለት ትልቅ በረከት ነው። ምርቃት ያስገኛል። ዛሬ ያ ሁሉ ያለም ብዙም አይመስለኝም እና ጥሩ ነገር አስታውሱ መቶ አለቃ። እስቲ መቶ አለቃ አሁን የምርኮ ጨለማ ወደምሎ እንሄዳለን። በሻዕቢያ እጅ ተማርከው ሲወሰዱ ወታደራዊ ጀግንነት፣ የህይወቶ ደህንነት መሀል ላይ ምን አይነት ስሜት ነበረ? እንዴት ይገልጿል? አይታችን ጊዜ አመሰግናለሁ። በእርግጥ ዓላማችን ድል ማድረግ እንጂ ድል መሆንን አንፈልግም። ማንም አይመኝም። ለዚህ ያበቃኝ የሰባት ቀን ሌት ተቀን ውሃ ማጣቱ፣ ምግብ ማጣቱ። ሰውነቴ አሁን እንደምታየው አይነት አይደለም። በዛን ሰዓት የቀርሻ ነው መስሎኝ። ስጋ ያልቋል፣ አጥንት ነው የቀረው። መልክ የአሁኑ መልክ አይደለም። መንጋጋዬ ደርቋል፣ ውሃ የለም። ውሃ ባገኝ በዛ ደረጃ አያደርሰኝም ነበር፣ ግን ይድረስ ያለ ነገር አይቀርምና ደረሰ። በምርኮ ዓለም ማለትም እንግዲህ 7 ቀን ማለት ቀላል ነገር አይደለም፣ ውሃ ማጣት። ከዛ በኋላ ነው 3 ጓደኞቼ ሁለቱ ተለይተውኝ የትም ደረሱ አላውቅም እስካሁን። ብማረኩ ከኔ ጋር ይመጡ ነበረ፣ ብመለሱ ወደ ክፍላቸው ይመጡ ነበረ። የሉም። አንድ ልጅ ብሔራዊ ወታደር ነው፣ የወለጋ ልጅ ነው፣ ወጣት ነው እና ተደብቀን ውሃ ጠማኝ ይላል። ማታ ፈልገን እንጠጣለን፣ ውሾች እየጮሁ ነውና አሁን እንደተደበቅ እናቆይኝ ብዬ ስል 4 ሰዓት አካባቢ ሬት ፍለጋ ይወጣል። ይሄ የሻዕቢያ ወታደሮች መጥተው ይዙታል። ድምፁን እሰማለሁ እኔ ከተደበቅኩበት ቦታ። ጓደኛ አለ ብሎ ስሉት የለኝም ይላል። በቃ ተርፌያለሁ፣ ማታ እንደምንም ብዬ ተጉዤ ከረን እገባለሁ የሚል ዓላማ ነበረኝ። ልጁ አጋጣሚ ውሃ ሲሰጠው ወተት ሲሰጠው ህይወቱን ሲዘራ ለእኔም አሰበልኝ። በኋላ ሲጠይቀው ያግኝ እሱም ውሃ ጠምቶታልና ያግኝ ብለው ነው መጥቶ ከደበቅበት ቦታ መሳሪያ ይዣለሁ፣ ሽጉጥም ይዣለሁ፣ ክላሽም ይዣለሁ። ማድረግን እንዳረኩ ነው። ምንም ማድረግ አልቻልኩም። እጄ
ውጣ ሳሉኝ ወጣሁ። ምንድን ነው ማረጌ ነው? መንጋጋዬ ቢደርቅም ለምን እንዲገሉኝ ነው ፍላጎቴ። በዛን ሰዓት እንዲገሉኝ ነው እንጂ እንዲማርኩኝ አልነበረ። ይገርማል። 100 አለቃ 7 ቀን ቀን ከሌሊት ያለ ውሃ ያለ እህል ውሃ ያ ሁሉ መከራ ካሳለፋችሁ በኋላ ጓደኛ ውሃ ፍለጋ በሚል ሰበብ ወጥቶ ተማረከ። ለክፋት አይደለም። እሱም ውሃውን ካገኘ በኋላ እኔ ያገኘሁትን እሱም ህይወቱ ይቅረብ ብሎ አምጥቶ አንተን አሳዘ። እንግዲህ በዛን ሰዓት ተማርኬ በሻዕቢያ ወታደር ስትወሰድ የወታደራዊ ክብር፣ የህይወትህ ደህንነት በዚህ መሀል ያለ ስሜት እንዴት ነበር? ሁለቱ ጓደኞቼ ተለይቶኛል። እሱ ጋር ነው ያለው። ብሔራዊ ወታደር ነው፣ ወጣት ነው እና ማታ እንደምንም ብለን አስገድደን ቢሆን እንጠጣለን አይዞህ ብዬው ተደበቀ። በኋላ 4 ሰዓት ላይ ሬት ፍለጋ ወጣ። ሬት ፍለጋ ሬት ትንሽ መረር ስለምን ምራቅ ያመጣል እና ያን ፍለጋ ሲወጣ አገኙት። ይዘው ሲሄዱ ጓደኛ አለ ብሎ ሲጠይቁ እሰማለሁ። ከተደበቅኩበት ቦታ ሆኜ የለኝም ብሎ ነው የሄደው። እስከዛ ድረስ ሰምቻለሁ። ከዛ በኋላ ይዘው ሲሄዱ ውሃና ወተት ሲሰጡት ልክ እንደኔ ይጠማዋል ብሎ ለኔም አሰበና ልጅ ጓደኛ አለኝ በኋላ ነው የሚነግረኝ አለኝ ብሎ ስለኝ ስል መጥቶ ቦታውን በደንብ አውቋል። መሳሪያ አነጣጥረውብኝ ወጣሉኝ። ወጣሁ። መሳሪያም ይዣለሁ፣ ሽጉጥ ይዣለሁ፣ ክላሽን ይዣለሁ። ማዕረጌን እንዳረኩ ነው። በዛን ሰዓት መግደል እችላለሁ፣ ግን በምን አቅም? ስጋ ያልቋል፣ አጥንቴ ብቻ ነው የቀረው። የዛሬ መልክ አልነበረኝም። ኦልሬዲ ሲወጣ ይገሉኛል የምን እንጂ ይዘውኝ ይሄዳሉ የምን ግምት አልነበረኝም። እና ጥያቄ ሲያቀርቡ ይሄ ምንድነው? ማዕረጌ ነው። ምንድነው? መሰረቃ ነኝ። መሳሪያውን ተቀበሉኝ፣ ይዘውኝ ሄዱ። እዛ ልጅ ጋር ደረስኩ። ስደርስ ቁጭ ብሏል። እንዲህ ብለህ አልነበረም እንዴት አወቁ አልኩት ስለው አይ እኔ እንደጠማኝ እኮ አንተን ጠማል ውሃ እንድጠጣ ብዬ ነገርኳቸው ነው ያለኝ። ለዛሬ ህይወት መትረፍ ያበቃኝ ያ ልጅ ነው ማለት እችላለሁ። በጣም ከፈጣሪ በታች እሱን አመሰግናለሁ። ምክንያቱም ጓደኞቼ ሁለቱ ጓደኞች አንዱ ሻምበል ነው፣ አንዱ ምክትል መሰረቃ ነው፣ ተለይተውኛል። እኔ መድከሜን ሲያዩ ሮባን ሰባ የሚባል ወንዝ አለ። በጣም ወደ 50 ሜትር ምናምን ሰፊ ውሃ ግን የለውም፣ አሸዋ ብቻ ነው። እሱን ተሻግሬ ተመልሼ እንደገና ስማቸው ነው እየጠራ ኑ በዚህ በኩል እንሂድ ብያልኳቸው እነሱ ተደብቀውኝ ወይ ሞቱም አልታወቀም፣ ወደ ክፍላቸውም አልገቡ፣ ወይ ተማርኩ እንደኔ አልሆኑም። መጨረሻ ላይ መጥቼ አዲስ አበባ ሲገባ ስጠይቅ ክፍላቸው አልነበሩም። እና ያ ልጅ ህይወቴን አደገኝ ማለት ነው። አኖረኝ፣ እስከዛሬ እንድኖር አደረገኝ። ይገርም። አሁን ባላገኘው ህይወትን እንድድን ያደረገ አንዱ እሱ ነው። 2 የሻዕቢያ ወታደር ላይ አላማ ያኖረናል ብዬ አማላስበው ወጣት ሴት ነች። መድከሜን አይታ ሻይ አፍልታ አቀዝቅዛ አግሞጥምጬ እንድተፋ ትእዛዝ እንደ ሐኪም ሆና ያከመችኝ በዚህ ህሊናዬ ውስጥ አለች ያች ልጅ። ከጠላት የማትጠብቀው ነገር ያደረገችልኝ ስለ እውነት። ከዛ በኋላ ያን ከራሷ ምግብ ወቅታ በራሷ ማንካ በሻይ አፍርፍራ የሰጠችኝ መገበችኝ የሻዕቢያ ወታደር ሴት ነች። ማረሳ ምን ጊዜም ማረሳ። ፈጣሪ ያክብራት። 4 ዓመት ተሰቃይቼ ከዛ በኋላ ያው እነሱ ነፃነታቸውን ሲያውጁ እኛንም ወደ እናት ሀገራችን ኢትዮጵያ እንድንመለስ አደረጉን። እስከዛ ድረስ እንዲህ ያለው አንድ ወታደር ከተማረከ በኋላ እንግዲህ አስፈላጊ እንክብካቤ ይደረግለታል እንጂ ሌላ ነገር አይገባውም። እና በዓለም አቀፍ ወታደራዊ ሕግም እንደዛ ነው የሚባለው። አሁንም እዛው ጋር 100 አለቃ በዚህ ሁሉ ጨለማ ቤት ውስጥ ምርኮ በጣም ከባድ ነው። ተማርካል። የስቃይ ቦታ ነው። ምቾት አይኖረውም። በዛ መሃል
የቤተሰቦቹ ይመጣቦት ነበር? ያ ትዝታ አይዞህ እያበረታታ ጉልበት የሆኖት ነበር ወይስ የባሰውን ያዝሎት ነበር? በጣም ከባድ ነው። በእርግጥ ዓለም አቀፍ ሕግ ምርኮኛ አይነካም። ከተማረከ እጅ ከሰጠ ዓለም አቀፍ ሕግ እንክብካቤ ነው የሚደረግለት እንጂ ምርኮኛ ተብሎ አይገደልም። እነዛ ግን ሻዕቢያ ግን ዓለም አቀፍ ሕግን አያውቅም። ይሄ በግል የሚታገል እንጂ ሀገርን ወክሎ ሀገር አይደለም፣ ልገንጠል ባይ ነው። ያን ሲያደርግ የእኛን መንግስት በሰዓቱ የነበረው ደርግ ይኮንናሉ። ሲኮንኑም እንዴት ነው? ቀይ መስቀል ስንጠይቅ እርዳታ እንድታገኙ ስንጠይቅ ምርኮኛ የለኝም ብሎ ክዷቸዋል ነው የእነሱ ፖለቲካ ለኛ የምንጸባረቅልን። ወታደሮች አልተማረኩም ነው። ይሁንም አይሁን ዓለም አቀፍ ሕግን የሚያከብሩ ድርጅት አይደለም። ምክንያቱም ሀገር ስላልሆኑ ዓለም አቀፍ ሕግ ልክ ነው፣ ምርኮኛ ተማርኮ ይመለሳል እንጂ አይገደልም። ቢሆንም አክብረዋል ማለት ይቻላል። ምክንያቱም እኔም ከምርኮ ዓለም ወደ መልካም ህይወት ተመልሻለሁና እግዚአብሔር ይስጣቸው። እንኳን ነፃነታቸውን አገኙ፣ እኔ ለመመለስ አበቃኝ። እና በዛን ሰዓት ህይወቴ እናትና አባትን አስታውሳለሁ፣ ማአረሳም። አባቴ የነገረኝ ተቆራጭ አድርግ፣ ትንሽም ቢሆን አድርግ፣ ያንተን ገንዘብ ፈልጌ አይደለም ግን ሞትና መኖርን በምን አውቃለሁ ብሎ ስላለኝ ያ ተቆራጭ መሞቴን ተረድተዋል ማለት ነው። በዛ መልኩም ደግሞ ሞቷል ብሎ አልቅሰው ምድር ጦር ሄደው ጠይቀው ተረድተዋል። እንግዲህ ያቺን ሰው በግሌ እኔም አመሰግናታለሁ። በጣም መልካም ስራ ነው የሰራችው። ለዛሬ ህይወትም ያበቃች አንድም እሷ ናት፣ ጓደኛ ብቻ ሳይሆን ማለት ነው። በዚህ መሀል ነው እንግዲህ እንደ ዛሬ ሚዲያ በሌለበት ሰዓት የመገናኛ ብዙሃን ብዙም ባልሰፋበት እንትን የመሞትህ ሁኔታ አገር ቤት የተደረሰና ቤተሰብ መርዶ ተረድቶ ሁሉ ነገር የተከናወነ። አሁንም እዛው ጋር ትንሽ እንቆይና በዚህ መሀል እስቲ በምርኮ ሁኔታ መዛ ህይወት ውስጥ አንድ ቀን እንደ ጎን መሬት ነክቶ እፎይ ብለህ ተኝተህ ያደርክበት ቀን ታስታውሳለህ? በእውነት እንግዲህ ምርኮ እንኳን በምርኮ ወታደር ህይወት ውስጥ ሆነ ምቾት የለም። እንኳን በሰው እጅ ሆነ ማለት ነው። ወታደር የሀገር ፍቅር፣ የወገን ፍቅር ስሜት ያለው ወታደር ነው። ወታደር ዓላማዬ ብሎ የገባበት ነው። ያ ማለት ውስጥ ምቾትን ፍለጋ ሳይሆን ሀገርና ወገንን ነው የምትፈልገው እንጂ ምቾትን አትመኝ አይደለም። በምርኮ ዓለም ማለት ነው። አንድም ቀን ህሊናም አያርፍም፣ አእምሮም እረፍት የለውም። ብዙ ነገር ታወጣለህ። ወገን እዚህ ጋር ውጊያ ተነሳ፣ በሬዲዮ እንሰማለን፣ ያሰሙናል ሆን ብሎ። በዛን ሰዓት አእምሮ ይጨነቃል። ምን አድር የኛ ወገን ኢትዮጵያ ወገን ድል ሲያገኝ ውስጣችን ይደሰታል። ድል ስናጣ ደግሞ ውስጣችን ይጨነቃል። ሆን ብሎ ደግሞ ያሰሙናል። በዛን ሰዓት ውስጣችን በጣም እረፍት የሚባል ነገር አይኖርም። በአእምሮም ልቦናህም የሚያስበው አንድ ቀን እስቲ ዛሬ እንደዚህ ሆኛለሁ፣ ዛሬ ውሃ እህልም ቀምሻለሁ፣ ነገ ጠዋት ዓላማዬ ምንድን ነው? የነበርኩበትን ሁኔታ ነው ማከናወን ፈልገው እንጂ እረፍት የሚባል ነገር የለም። እንግዲህ አገር ቤት መርዶ ተረዱ ቤተሰብ ልጃቸው ሞተዋል። ያ ሁሉ እንግዲህ መረጋገጫ እንደዛሬ የሆነውን ብዙ ነገር ይጠየቅ ነበረ። አመኑ፣ እነሱ ሁሉ ነገር አደረጉ። ትንሣኤ ወይም ደግሞ ከመቃብር በላይ ብያዋለሁና ሁሉ ነገር ተከናውኖ ወደ ሀገር ቤት ተመልሰው ቤተሰብ መራር ሐዘንን ከተወጡ በኋላ ከዓመታት በኋላ ነው የመጣው። ከመጣ በኋላ የራስን ሞት መርዶ ለቅሶ የደረሱ ሰዎች
ስነግሩ በጆሮ ስትሰማ የቤተሰብን መራራዘን ስታይ ሞቴን ወይም መኖሬን አያውቅም፣ ግን በአጋጣሚያችን ተቆራጭ ስትቆም የደብት ምድር ጦርን ጠይቀው መሞትንም መማረክንም ያየ ሰው የለም። ሁኔታ ባልታወቀ ስተላለፍ ወታደራዊ ህግ ነው። ሁኔታ ባልታወቀ ስተላለፍ ምን ብለን እናስረዳ ብሎ ያጎትና አክስት ልጆች ፖሊሶች ናቸው። እነሱ ሄደው ሲያረጋግጡ አባቴ ደክሞታል፣ አባት ነኝ ስላለ አልነገሩትም። ምን ብለን እናስረዳ፣ ምን ብዬ ልንገራችሁ፣ የለም በቃ ብሎ ሲነግራቸው ምድር ጦር መጥተው አርፏል ብሎ አስረዷቸው። አለቀሱ። በኋላ ሲመጣ ነው የሰማሁት። አባቴ ግን ልጄ እንዳልሞተ ይገባኛል፣ ግን ጭንቅ ቦታ እንዳለ ህሊናዬ ይነግረኛል እያለ ነው የሚያለቅሰው። ሰው ስላለቀሰ አለቀስኩ ይላል አሉ። ሲመጣ እኔ ተመልሼ ወደ እናትና አባቴ ሲቀላቀል ድጋሚ ለቅሶ ነው የሆነው። የሞተ ሰው እንዴት ይመጣል? እናትና አባቴ ይሞታል ብሎ ካለቀሱ ከነገሩኝ በኋላ እንደገና ድጋሚ ደግሞ የሞተ ሰውን ተነስቶ መጣ እንደ ብሎ እንዳይሞቱብኝ እናትና አባቴን ሰስቻለሁ። እንዴት አድርጌ ነው የምገባ? አንዳንዱ እልል ብለን እንግባ ይላሉ። በድንጋጤ በሞተስ የሚል ግምት ነበር። እንደዚህ መጀመሪያ እናቴን ነው ያየኋት። መላቀስ በቃ እንዴት የሞተ ሰው ይመጣል? ቀጥሎ ደግሞ አባቴ ቆሟል። ከብቶች ነበር እሱ ጋር ቆሞ፣ ሁለተኛ አባቴ ነው ያየሁት። ሶስተኛ እህቴ መንታ የተወለደች እህት ነበር፣ ሞታለች። ሰምራ የአባቴን ጩኸት ሰምታ ከቤት ወጣ አቀለጠችው ጩኸት። የሰፈር ሰው ሰማ። ከዛ በኋላ ሰው ተሰብስቦ ማልቀስ ነው፣ ድጋሚ ማልቀስ ነው። የሞት ቀን ሳይሆን ያለቀሱት የገባው ቀን ያለቀሱት ይበልጣል። እኔ ማስለቀስ ነው። ይቅርታ ግን ዛሬ በሀገሬ ላይ በነፃነት የብርጭቆ ውሃ ስትጠጣ ምን ተሰማ? የመጣውን ችግር የተከሰተው በውሃ እጥረት ምክንያት ነውና ውሃ በቀረበው ሰዓት ያቺ ቀንና ሰዓት የነበርኩበት ቦታ ትዝታው አለ። ምን ጊዜም አልረሳም። ዛሬ እንደፈለኩ በስፈለኩ ሰዓት ውሃ ቀድቼ ስጠጣ ህሊናዬ አሁንም እዛ ነው። እስከምወጣ ድረስ ማረሳ በውሃ እጥረት 4 ዓመት ስቃይ ሌት ተቀን 1 ደቂቃ 1 ሰከንድ 1 ደቂቃ 1 ቀን 1 ዓመት ነው በሰው እጅ ሆነ። አንድ ማረሳው ጓደኛ አለኝ። የሶማሌ ክልል ጅጅጋ ልጅ ነው፣ ጥላሁን ይባላል። ለውጥ አለ ይለኛል። ምን ለውጥ ይኖራል? እልህኛ ነኝ፣ እሱ ግን ትዕግስተኛ ነው። ለውጥ አለ ግን ማለት በሰከንድ በደቂቃ በቀን በወር በሳምንት በአመት ለውጥ አለ ይለኛል። ምንድነው ለውጥ ነው አለ። ሁሉ ጊዜ በዜና ስንሰማ ለውጥ አለ፣ ዜና ስንሰማ ለውጥ አለ። መጨረሻ ላይ አላልኩም አለኝ። ነፃ ወጥታችኋል፣ ወደ ሀገራችሁ ትመለሳላችሁ ሲል እውነትም ለውጥ አለ። ተስፋ አለመቁረጥ መልካም ነገር ነው። ታሪክ አላችሁ፣ ለሀገር ጠቃሚ፣ ለትውልድ መካሪ። ሰሙ ሚዲያ መጥቶ መናገር፣ እኛም ለዓለም እንንገር።